ፍቅረኛ እያላችሁ ቤስት ፍሬንድ ያስፈልጋችኋል ወይ? ፍቅረኛ ኖሯችሁ ቤስት ፍሬንድ ብትይዙ ምንድነው ችግራችሁ? ፍቅረኛ እያላችሁ ቤስት ፍሬንድ ቢኖራችሁ ምንድነው ችግሩ? ወንድና ሴት ፍቅረኛ መሆን ይችላሉ ወይ? በእርግጠኝነት ይሄ ብዙዎቻችሁ ጋር ያለ ጥያቄ ነው። ከዚህ ቪዲዮ በኋላ እኔ ሀሳቤን እናገራለሁ። አንድ ቪዲዮ እንስማው። ወንድና ሴት ቤስት ፍሬንድ መሆን ይችላሉ ብዬ አላስብም። ምክንያቱም ቤስት ፍሬንድ ማለት ከሌሎች ሰዎች ከሌላ ወዳጅነት የበለጠ የውስጣችንን የምናካፍላቸው፣ ስለ ድካማችን፣ ስለ ስሜቶቻችን የምናወራቸው ሰዎች ናቸው። ቨልነረብል የምንሆነው ይሄ ውስጣችን የተደበቁ አንዳንድ ሀሳቦችን የምናካፍላቸው ሰዎች ስለሆኑ በጣም ሴሌክቲቭ መሆን አለብን። ለምን እንደሆነ ታውቃላችሁ? ተቃራኒ ጾታ መካከል እንደዚህ አይነት ግንኙነት ካለ ኢሞሽናል አታችመንት ወይም የስሜት ቁርኝት ይፈጠራል። ሰው ደግሞ በስሜት በጣም አታችድ ከሆነ ሴክሹዋል ነገሩ መምጣት ይጀምራል። ምክንያቱም ሰው ስጋ ለበስ እንጂ ብረት ለበስ አይደለም። በተለይም ትዳር ውስጥ ኖራችሁ ፍቅረኛ ኖሯችሁ ከተቃራኒ ጾታ ጋር ያላችሁን ግንኙነት መገደብ ካልቻላችሁ መቼ ልትወርቁ እንደምትችሉ አታውቁ። ሞመንት ከትዳር አጋራችሁ ጋር ወይም ከፍቅረኛችሁ ጋር ስትጣሉ የመጀመሪያው ስልክ ጥሪ የሚሆነው ወደ ጓደኛ ነው። ያኔ አይዞሽ ብሎ ሲያባብል ኮንፈርት ሲሰጥ ወይም ስትሰጥ የበለጠ ኢሞሽናሊ ወደሷ እየተሳክ ትመጣለህ። ስለዚህ የተደበቀ እርጁ ራሱ የፍላጎቱ መምጣት የሚጀምረው ያኔ ነው። ስለዚህ ለምን በገዛ እጃችን ፈተና ውስጥ እንወልቃለን? በገደብ ነው መሆን ያለበት። ጓደኝነት ሁሉ ዘሴም ሌቭል የለውም። አኳይንታንስ የምንላቸው አሉ። ስትሬንጀርስ ማለት ከስንት ጊዜ አንዴ የሆነ ጂም ውስጥ ምናምን እናገኛቸው ሰዎች ሊሆኑ ይችላሉ ምናምን እንጂ ወደ ክሎዝ ፍሬንድሺፕ ወይም ኢንቲሜት ወደ ሆነው ቤስት ፍሬንድነት መግባት ግን ፍቅረኛ እያለሽ ቤስት ፍሬንድሽ ጋር ምትሮጪ ከሆነ ችግር አለ ማለት ነው። ፍቅረኛ እያለች ቤስት ፍሬንድ ጋር ምትሮጥ ከሆነ ችግር አለ ማለት ነው። ፍቅረኛ ይብላችሁ ያዛችሁት ሰው እኮ ሁሉ ነገራችሁ ነው ሊሆን የሚገባው። ቤስት ፍሬንዳችሁ፣ ጓደኛችሁ፣ ሚስታችሁ፣ ባላችሁ በቃ እንደዚህ ነው መሆን ያለበት። ልክ የሆነ ነገር ሲፈጠር ቤስት ፍሬንዳችሁ ጋር ትሮጣላችሁ። በቃ ለቤስት ፍሬንድ እኮ ያለኝ ነገር ይለያል፣ እኔና እሱ ያለን ነገር እኮ ይለያል። እውነት የፍቅር አጋራችሁ እያለ ቤስት ፍሬንዳችሁ ለእናንተ በጣም ክሎዝ እንደሆነ ለዛውን ለፍቅር አጋራችሁ ስትነግሩት እሱ ከእናንተ ምን ያህል የራቀ እንደሆነ እንደሚሰማው ታስባችሁ ታውቃላችሁ? ወንድና ሴት ቤስት ፍሬንድ መሆን ይችላሉ። መቼ? ሲንግል እያሉ ግን ቤስት ፍሬንድ ሆነው ይቀጥላሉ ወይ? በጣም ላይክ ብዙ ጥንዶች ብዙ ፍቅረኛ ማቾች የሚጣሉበት የሚከራከሩበት በመሀላቸው ክፍተት የሚፈጠርበት ነገር ቢኖር የቤስት ፍሬንድ ጉዳይ ነው። ቤስት ፍሬንድሽ ከፍቅረኛሽ በላይ ሊቀርብሽ ሊያውቅሽ አይችልም። እንደዛ መሆን የለበትም። ቤስት ፍሬንድክ ከፍቅረኛክ በላይ ለአንተ በጣም በቃ ቅርብ እንደሆነች በጣም ከሷ ጋር በቃ የሌለ ኦቨር በቃ መጣበቅ የለባችሁ እና ፕሊስ ይሄን ነገር ለማስተካከል ሞክሩ። አንዳንድ ጊዜ መቁረጥ ያለባችሁን ነገር ለመቁረጥ ወስኑ። አንዳንድ ጊዜ ማቆም ያለባችሁን ነገር ለማቆም ወስኑ። ፍቅራችሁን ለማስቀጠል ስትሉ ማድረግ ያለባችሁን ነገር አድርጉ። ወይ ደግሞ ቤስት ፍሬንድ ይበልጥብኛል ከፍቅረኛዬ ብለሽ ምትይ ከሆነ ወደ ቤስት ፍሬንድሽ መሄድ። ቤስት ፍሬንድ ትበልጥብኛለች መሄድ። ወይ አንድ መምረጥ፣ ወይ ፍቅረኛን ወይ ደግሞ ቤስት ፍሬንድ መምረጥ። ምን ያህል ተጽዕኖ እንደሚፈጥር ማናችሁም አይጠፋችሁም ብዬ አስባለሁ። ምን ያህል ማለት ነው። እና ፕሊስ በደንብ ልታስቡበት የሚገባ ነገር ነው። በቃ ፍቅረኛችሁን የሚጎረብጥ ማያስደስት፣ የሚያሳዝን፣ የሚያስኮርፍ ነገር ለምን ታደርጋላችሁ? እሱ የሩቅ ሆኖ እንዲሰማው እሷ የሩቅ ሆና እንዲሰማት ለምን ታደርጋላችሁ? እና ትክክል ነው ወይ? ወንድና ሴት ቤስት ፍሬንድ መሆን ይችላሉ ወይ? እኔ ሆነው መቀጠል አይችሉም። ሜቢ ሆነው ሊሆን ይችላል፣ ግን ደግሞ ሴት ልጅ ስታፈቅር፣ ሴት ልጅ የፍቅር ግንኙነት ስትጀምር ያላትን ነገር ትቀንሳለች። ወንድም ቢሆን ከሌሎች ሴቶች ጋር ያለውን ነገር ይቀንሳል። አብዛኛውን ፓርት የምታውቀው እሷ ናት። አብዛኛውን ፓርቷን ሊያውቅ የሚገባው እሱ ነው። በቃ እንደዚህ ነው የሚቀጥለው እንጂ የሆነ ነገር በተፈጠረ ቁጥር ቤስት ፍሬንድ ጋር፣ የሆነ ነገር በሆነ ቁጥር ቤስት ፍሬንድ ጋር ቅርብ ያለ ሰው እያለ ለምን ካልሆነ አንዱን መምረጥ ግዴታችሁ ነው። ወዳችኋለሁ በጣም። ሀሳቦቻችሁን እናንተ ኮሜንት ላይ አስቀምጡልኝ። ባይ